ሰላም ለሁላችሁ። ወደ ፍቅርን የመገንባት ምስጢራዊ ጉዞአችን ክፍል 2 እንኳን በደህና መጣችሁ። በክፍል 1 ላይ ፍቅርን እንደ ስሜት ብቻ ማየት ምን ያህል አደገኛ እንደሆነ እና ስሜቶች ቢደበዙም እንኳን ፍቅር ተግባር በመሆኑ እንዴት ሊቀጥል እንደሚችል በጥልቀት ተመልክተናል። ፍቅር የሚሞት ነገር ሳይሆን የምንገነባውና በየቀኑ የምንወስነው ውሳኔ እንደሆነ ተረድተናል። ዛሬ ደግሞ ያንን እውቀት በተግባር የምንተረጉምበትን 7 ወሳኝና የዕለት ተዕለት የፍቅር ተግባራትን ይዤላችሁ መጥቻለሁ። እነዚህ ትናንሽ የሚመስሉ ተግባራት የፍቅር ግንኙነታችሁን መሰረት አጠናክረው የደበዘዘውን ስሜት አድሰው ወደማይናወጥ ዘላቂ ትስስር ለውጡት የሚችሉ ታላቅ ኃይል አላቸው። ዝግጁ ከሆናችሁ እነዚህን የፍቅር ግንባታ ጦቦች አንድ በአንድ እንመልከት። እነሆ ፍቅርን ከስሜት አልፎ ወደ ተግባር ለማሸጋገር የሚረዱን 7 ወሳኝ ተግባራት። አንደኛውና መጀመሪያው ንቁ ማዳመጥና ስሜትን ማረጋገጥ ነው። ይህ ማለት የትዳር ጓደኛዬ ስናገር ወይም ስትናገር ስልኪን አስቀምጠይ አይን ለአይን ተያይዘህ ሙሉ ትኩረትን መስጠት ማለት ነው። ሐሳቡን ወይም ሐሳቧን ሳታቋርጥ፣ ሳትፈርድ ወይም መፍትሄ ሳትሰጥበት መስማት። ከዚያም ሐሳብህን ወይም ሐሳብሽን ተረድቻለሁ፣ ስለዚህ ስሜቴ ወይም ስሜትሽ ይገባኛል ብለህ ወይም ብለሽ ስሜቷን ማረጋገጥ። ይህ ለምን ይሰራል? ሰዎች ሲሰሙና ሲረዷቸው ዋጋ እንዳላቸው ይሰማቸዋል። ይህ ደግሞ እምነትንና ጥልቅ ስሜታዊ ግንኙነትን ይገነባል። ሁለተኛው እውነተኛ አድናቆትን መግለጽ ነው። ይህ ማለት የትዳር ጓደኛዬ ወይም ጓደኛሽ የሚያደርጋቸውን ትናንሽና ትልቅ ነገሮች በመመልከት ከልብ ማመስገን ነው። እራት ስላዘጋጀህልኝ ወይም ስላዘጋጀሽልኝ አመሰግናለሁ። ዛሬ በጣም ቆንጆ መልካም ትመስላለህ ወይም ትመስያለሽ። በጣም አጋዥ ነህ ወይም አጋዥ ነሽ የሚሉ ቃላትን መጠቀም። ይህ ለምን ይሰራል? ምስጋና ሰዎች ዋጋ እንዲሰማቸው፣ ተወዳጅ እንደሆኑና ለግንኙነቱ የበለጠ ጥረት እንዲያደርጉ ያበረታታል። የምስጋና ባህል ለፍቅር ምግብ ነው። ሶስተኛው ዓላማ ያለውን የጥራት ጊዜ ማሳለፍ። ይህ ማለት አብራችሁ ስትሆኑ ትኩረታችሁ በሌሎች ነገሮች፣ ቴሌቪዥን፣ ስልክ ላይ ሳይሆን እርስ በርስ ላይ ብቻ እንዲሆን መወሰን። ለቀጥሮ የምትወጡት ብቻ ሳይሆን አብራችሁ የምትበሉበት ወይም ዝም ብላችሁ የምትወዩበት ጊዜ። ይህ ለምን ይሰራል? የጋራ ትዝታዎችን ይፈጥራል፣ ግንኙነታችሁን ያጠነክራል እና እርስ በርስ እንደምትተሳሰቡ እንዲሰማችሁ ያደርጋል። አራተኛው የጋራ ህልሞችን መገንባትና ለወደፊት ማቀድ። ይህ ማለት አብራችሁ ስለምትመኙት የህይወት ምዕራፍ፣ ስለ ትናንሽና ትልልቅ ግቦች መነጋገር፣ አብራችሁ የምታደርጉትን ጉዞ፣ የምታቋቋሙትን ቤት፣ የምትማሩትን ነገር አብራችሁ ማለም ማለት ነው። ይህ ለምን ይሰራል? የጋራ የወደፊት ተስፋ መፍጠር፣ ግንኙነታችሁ ከዛሬው ያለፈ ጥልቅ ትርጉም እንዲኖረው ያደርጋል፣ የባልደረባነት ስሜት ያጠነክራል። አምስተኛው ትናንሽ የአገልግሎት ተግባራት ናቸው። ይህ ማለት የትዳር ጓደኛዬ ወይም ጓደኛሽ ሳይጠይቂ ወይም ሳይጠይቅሽ የምትረዳበት ወይም የምትረጅበት መንገድ መፈለግ ነው። ለምሳሌ የጧት ቡና ማዘጋጀት፣ ያልተወደደ ስራ መርዳት፣ የሚፈልጉትን ነገር ማምጣት። ይህ ለምን ይሰራል? እነዚህ ትናንሽ ተግባራት እንክብካቤ ያደርግልሻለሁ የሚል መልእክት ያስተላልፋሉ እና የፍቅር ስሜትን ያዳብራሉ። ስድስተኛው ፍቅርን የሚገልጹ አካላዊ ንክኪዎች ወይም ወሲባዊ ያልሆኑ አካላዊ ንክኪዎች። ይህ ማለት እጅ ለእጅ መያያዝ፣ ሲቀመጡ ትከሻ ላይ እጅ ማድረግ፣ ሲተላለፉ ማቀፍ፣ ለጊዜው እቅፍ አድርጎ መሳም። እነዚህ የፍቅርና የመተሳሰብ ምልክቶች ናቸው። ይህ ለምን ይሰራል? አካላዊ ንክኪ የኦክሲቶሲን ወይም የፍቅር ሆርሞን እንዲመነጭ ያደርጋል። ይህም የመተሳሰብና የመረጋጋት ስሜትን ያሳድጋል። ሰባተኛው ንቁ ይቅርታና ያለፈውን መተው። ይህ ማለት ስሜቶች ቢከብዱም እንኳ ለትዳር ጓደኛዬ ወይም ጓደኛሽ ይቅርታ ለማድረግ መወሰን። ስህተቶችን ደጋግሞ ከመጥቀስ ይልቅ ያለፈውን በየጊዜው በመተው ወደፊት መሄድ። ይህ ለምን ይሰራል? ይቅርታን አለመስጠት ግንኙነትን እንደ መርዝ ይወጋዋል። ይቅርታ ግንኙነቱ እንዲያድግ እድል ይሰጣል እና ብስጭትን ያስወግዳል። እነዚህን ተግባራት ስትፈጽም የፍቅር ስሜት ላይኖር ይችላል። ምናልባት ደክሞ ሊሆን ይችላል ወይም የትዳር ጓደኛዬ አናዶ ሊሆን ይችላል። ነገር ግን አስታውስ፣ ፍቅር ስሜት ብቻ ሳይሆን ውሳኔና ተግባር ነው። ስሜት ባይኖርም እንኳን እነዚህን ተግባራት ማድረግ ስትጀምር አንድ አስገራሚ ነገር ይፈጠራል። ተግባሩ ራሱ ስሜቱን ያነሳሳዋል። ትንሽ እሳት እንደማቀጣጠል ማለት ነው። መጀመሪያ ላይ የደረቅ እንጨት መጨመር ይደክምሃል።
ነገር ግን እሳቱ አንድ ሲያያዝ ያለምንም ጥረት ሙቀት ይሰጣል። አንተ ወይም አንቺ የምታደርገው ወይም የምታደርገው የፍቅር ተግባር ለስሜቴ ወይም ለስሜትሽ ነበልባል እንጨት የመጨመር ኃይል ነው። እነዚህን ተግባራት በየቀኑ በቋሚነት ስትፈጽሙ የደበዘዘው ፍቅር ቀስ በቀስ ዳግም ሲያብብ ትመለከታለህ ወይም ትመለከታለሽ። እነዚህ 7 የፍቅር ተግባራት በየቀኑ ልናከናውናቸው የምንችላቸው ቀላል የሚመስሉ ግን ታላቅ ኃይል ያላቸው ነገሮች ናቸው። ፍቅርን በስሜት መነሳትና መውደቅ ላይ ከመመስረት ይልቅ ንቁ ተግባር በማድረግ የዘላቂ ፍቅርን ቤት እየገነባን ነው። ያስታውሱ፣ ፍቅር አይሞትም፣ ነገር ግን ግንኙነት ይዛባል። የኛ ተግባር ደግሞ ያንን ግንኙነት ማጠናከር ነው። ከነዚህ 7 ተግባራት ውስጥ ዛሬ ምን ለመጀመር ቃል ትገባላችሁ? የትኛውን ተግባር ነው ይበልጥ አስፈላጊ ሆኖ ያገኛችሁት? ሐሳባችሁን በኮሜንት ላይ አሳውቁኝ። ይህንን ጠቃሚ መረጃ ለሌሎችም እንዲደርስ ላይክ እና ሼር አድርጉ። ቻናላችንን ሰብስክራይብ በማድረግ ደወል ምልክቱን መጫን እንዳትረሱ። ስለዚህ ለቀጣይ የፍቅርና የህይወት ግንኙነት ግንዛቤዎች እንዳያመልጣችሁ። የፍቅር ጉዟችን አይቆምም። በቀጣይ ቪዲዮዎች የፍቅር ግንኙነትን ይበልጥ ጥልቅ የሚያደርጉ አዳዲስ ገጽታዎችን ይዤ እመጣለሁ። እስከዚያው ድረስ በፍቅር በመተሳሰብና ንቁ ተግባር የተሞላ ህይወት እመኛለሁ። ሰላም ለቤታችሁ ይሁን።